ሃይ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ተመስገን ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ የመጣሁት እንግዲህ መልእክት ላስተላልፍ የፈለኩት ለሴቶች ነው። በተለይ ዲያስፖራዎች፣ እናት ለሆናችሁ፣ እናት ላልሆናችሁ ሴቶች በጣም ኃላፊነት ብዙ ቻሌንጆች እያሳለፍን እንዳለን ለኔ ጠቀመኝን ነገር ሼር ለማድረግ ፈልጌ ነው። እሱ ምንድነው? አንደኛ ነገር ያው እግዚአብሔርን ማመስገን ነው። ሁላችንም ሀበሾች እግዚአብሔርን እናመሰግናለን። ቢደላንም ባይደላንም ተመስገን ነው የምንለው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ይሄ ትልቁ ነገር ሆኖ ሳለ ጎን ለጎን ደግሞ እንቅስቃሴ ማድረግ በጣም 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 አስፈላጊ ሆኖ አግኝቼዋለሁ። ለኔ ጠቅሞኛል። ለኔ በጣም ጠቅሞኛል። በፊት ስፖርት ሲባል በጣም ይጨንቀኝ ነበረ። ምንድነው ማድርገው? እኔ ብዙ አይነት ምክንያት ትሰጥ ነበረ። ምንድነው ሴት ልጅ ስትፈረጥም ጥሩ አይደለም። ምንድነው ስፖርት ሰርቼ ካሁን በኋላ የት ልደርስ ነው? በቃ ብዙ አይነት ምክንያቶች ነበሩ። ግን አይደለም፣ ተሳስቼ ነበረ። አሁን በጣም ገብቶኛል። ከገብቶኛልም በላይ በቃ ከምንም በላይ ስፖርት በጣም አስፈላጊ ነው። በቃ ሴቶችዬ ስፖርትን መቅመስ አለባችሁ። የተመቻችሁ አካባቢያችሁ ላይ ወይ ጥሩ ሀገር ላይ የምትኖሩ ሰዎች ጂም ያለበት ምናምን ነገር ያለ መሄድ አለባችሁ። እንደምንም ጥርሳችሁን ነክሳችሁ ጀምሩት። መጀመር ብቻ አይደለም። መጀመሪያ ሲጀመር 3 ሳምንት 2 ሳምንት በጣም የምትወላውሉበት ጊዜ ነው። የሚሰለቻችሁ ጊዜ ነው። ከሰዎች ጋር ተጋፍቶ መስራት የሚደብራችሁ ጊዜ ነው። ከዛ በኋላ ግን እያለፋችሁ ስትሄዱ 1 ወር ሲሆን ከ1 ወር በላይ ሲሆን እንደዛ ሲሆን እየጣፈጣችሁ እንደ ሱስ ነው። በቃ ለኔ ሱስ ነው። ለኔ አሁን ሱስ ነው። ስራ ላይ ሰርቼ መጥቼ ደክሞኝ ለልጆቼ ምግባቸውን አዘጋጅቼ ምናምን ብዬ እንደምንም ያለችኝን ሰዓት ሩጬ ሄድባታለሁ። እንደምንም ማለት ነው። ስራዬ በጣም አድካሚ ነው። ልጆች አሉኝ፣ 3 ልጆች አሉኝ ቤት ውስጥ ኑሮ አለኝ። በቃ እንደምንም ነው ማመቻቸው። በቃ እኛ ከፈለግን እኛ ሴቶች ማመቻቸት እንችልበታለን። ከፈለግን ማንም አይቀድመንም። እውነት ማንም አይቀድመንም ከፈለግን። ስለዚህ መፈለግ አለብን። ስፖርት መስራት አለብን። የሰውነት እንቅስቃሴ ማድረግ አለብን። ከቻልን እንዳልኳችሁ ጂም